እጅግ ወሳኝ እና የብዙዎች ጥያቄ የሆነ ነው። በካፒታል ገበያ ውስጥ ብዙ አዲስ ኢንቨስተሮች አዲስ አክሲዮን ገዝተው የትርፍ ክፍፍል ወይም ደግሞ ዲቪደንድ ለማግኘት የሚሳሳቱት በሪከርድ ዴት እና በኤክስ ዲቪደንድ ዴት ወይም በቲ+2 ሴትልመንት ሩል ምክንያት ነው። ሰላም ጤና ይስጥልኝ የአዲስ ፔጅ ቤተሰቦች። በዛሬው ቪዲዮአችን በኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም በኤስኤክስ ላይ አክሲዮን ገዝታችሁ የአመቱን ትርፍ ክፍፍል ወይም ዲቪደንድ ለማግኘት ማወቅ ያለባችሁን እጅግ ወሳኝ እና ሚስጥራዊ ህግ እንነጋገራለን። ብዙ ሰዎች የትርፍ ክፍፍል ቀን ሲደርስ አክሲዮን ገዝተው ትርፍ የሚያገኙ ይመስላቸዋል። ነገር ግን በቲ+2 አሰራር ምክንያት ያሰቡት ሳይሆን ቀርቶ ትርፍ ሊያመልጣቸው ይችላል። ሪከርድ ዴት ምንድን ነው? ቲ+2 ማለትስ ምን ማለት ነው? የትርፍ ክፍፍል የምታገኙበትን ቀን በምስልና በምሳሌ አብራራላችኋለሁ። እስከ መጨረሻው ተከታተሉ። በመጀመሪያው በኤስኤክስ ገበያ ላይ አክሲዮን ስትገዙ ግብይቱ በቅጽበት ወይም ኢንስታንት ላይ አይጠናቀቅም። አሰራሩ ቲ+2 ሚንስ ትሬዲንግ ዴይ ፕላስ 2 ቢዝነስ ዴይስ ይባላል። ይህ ማለት ምን ማለት ነው? ዛሬ ማክሰኞ ዴይቲ በንዋይ መተግበሪያ ላይ የቴሌን ወይም የአዋሽ ባንክን አክሲዮን ብትገዙ ገንዘቡ የሚከፈለው እና አክሲዮኑ በህጋዊ መንገድ በስማችሁ ተመዝግቦ የሚጠናቀቀው ከሁለት የስራ ቀናት በኋላ ማለትም ከማክሰኞ 2 ቀን በኋላ ሐሙስ ዕለት ነው። ቲ ወይም ትሬድ ዴት አክሲዮን ለመግዛት ትእዛዝ የሰጣችሁበት ቀን ነው። ቲ+2 ወይም ሴትልመንት ዴት አክሲዮኑ ሙሉ በሙሉ የእናንተ ሀብት ሆኖ የተመዘገበበት ቀን ነው። አሁን ወደ ዋናው ጥያቄ እንምጣ። የትርፍ ክፍፍል ወይም ዲቪደንድ ለማግኘት መቼ መግዛት አለብን? ሪከርድ ዴት ወይም የምዝገባ ቀን ኩባንያው ለምሳሌ አዋሽ ባንክ ትርፍ ከመክፈሉ በፊት በህጋዊ መዝገብ ላይ ያሉትን የባለ አክሲዮኖችን ስም ዝርዝር የሚዘጋበት ቀን ነው። በዚህ ቀን ስማችሁ መዝገብ ላይ ካለ ትርፍ ይከፈላችኋል። ኤክስ ዲቪደንድ ዴት የትርፍ መለያ ቀን። ቲ+2 ህግ ስላለ የትርፍ ክፍፍሉን ለማግኘት የሪከርድ ዴት ቢያንስ ከ2 የስራ ቀናት በፊት አክሲዮኑ መግዛት አለባችሁ። ቀላል ምሳሌ፣ አንድ ኩባንያ የሪከርድ ዴት ቀኑን አርብ አደረገ እንበል። እኛ አክሲዮኑን አርብ ዕለት ብንገዛው በቲ+2 ህግ ምክንያት አክሲዮኑ በስማችን የሚመዘገበው ማክሰኞ ዕለት ነው። ስለዚህ የአመቱ ትርፍ ያመልጠናል። ትርፉን ለማግኘት አክሲዮኑን ቢያንስ ረቡዕ ዕለት መግዛት አለብን። ረቡዕ የተገዛው አክሲዮን በ2 ቀናት ውስጥ ማለትም አርብ በስማችን ስለሚመዘገብ በሪከርድ ዴት መዝገብ ላይ ስማችን ይካተታል ማለት ነው። ለመሆኑ አንድ ኩባንያ መቼ የትርፍ ክፍፍል እንደሚያደርግና የሪከርድ ዴት ቀኑ መቼ እንደሆነ እንዴት ማወቅ እንችላለን? አንደኛ የኤስኤክስ ወይም የንዋይ አናውንስመንትስ ክፍል በንዋይ አፕሊኬሽን ላይ አናውንስመንትስ የሚለውን ታብ በመንካት ኩባንያዎች የሚያወጡትን ይፋዊ መግለጫ መከታተል። ሁለተኛ የኩባንያዎች ጠቅላላ ጉባኤ ውሳኔ። ኩባንያዎች በየአመቱ የባለ አክሲዮኖችን ስብሰባ ሲያካሂዱ የትርፍ መጠን እና የሪከርድ ዴት ቀን ይፋ ያደርጋሉ። ሶስተኛ ታማኛችሁ የአዲስ ፔጅ ቻናል እኛም እንደነዚህ ያሉ የካፒታል ገበያ ትርፍ ክፍፍል መረጃዎችን እና ቀናቶችን በየጊዜው ወደ እናንተ እናደርሳለን። ባጭሩ በኤስኤክስ ገበያ ላይ የትርፍ ክፍፍል እንዳያመልጣችሁ ሁል ጊዜ የቲ+2ን ህግ አስቡ። የሪከርድ ዴት ቀን ሳይደርስ ከ2 ቀናት በፊት ገዝታችሁ በስማችሁ መተላለፉን ማረጋገጥ አለባችሁ። የዛሬው ትምህርታዊ መረጃ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መልካም ሳምንት።